አንድ ትልቅ አስፈሪ አንበሳ ጫካ ውስጥ ወጥቶ በዚህ ጊዜ አንድ ትንሽ አይጥ ከጉድጓድ ወጣ። ለተኛበት አንበሳ ወጣችበት። አንዴ ወደ ታች አንዴ ወደ ላይ ተዘርበት ጀመረ። ስለረበሸችው አንበሳው እንቅልፍ ነቃ። አንበሳው በትልቆቹ ለቀበጣ ተደረዳትና ሊውጣት በማሰብ አፉን ከፈት ሲያደርግ ጥርሶቹን አይቶ በሚያሳዝን ድምፅ ይቅርታ ንጉሥ አንበሳ ይቅርታ ያልኩልህ እያለች ለመነችው። አንበሳው ቢናደድም እንደገና አዘነ። በተለይ ደጋግማ ይቅርታ በማለቷ አንበሳው ሀሳብ ቀየረ። ሁለተኛ እንዳትረብሽ አለና በእጁ ይዟት የነበረና የጠለቀቃት። ከብዙ ወራት በኋላ ይህ አስፈሪ አንበሳ በሰዎች ወጥመድ ተያዘ። አንበሳው በወጥመድ የያዙት ሰዎች እስከ ሕይወቱ አስረው በመውሰድ ለንጉሳቸው መስጠት ፈልገው ነበር። ስለዚህ በወጥመድ የተያዘውን አንበሳ ከአንድ ትልቅ ዛፍ ጋር አሰሩት። ከታሰረ በኋላ ተሸክመው ለመውሰድ የሚያስችላቸውን እንጨት ለማዘጋጀት ከአንበሳው ራቅ ብለው ሄዱ። በዚህ ጊዜ ይቅርታ የተደረገላት ትንሿ አይጥ የታሰረውን አንበሳ ከርቀት አየችው። ወዲያውኑ በፍጥነት ወደ አንበሳው ሮጣ ሄደችና ጠጋ ብላ አየችው። አንበሳው ጨንቆት ዓይኑን ያቁለጨልጫል። አይቷ ንጉሥ አንበሳ ምን ሆኑ በማለት ጠየቀችው። አንበሳው ልትረዳው እንደምትችል አላወቀም ነበር። መልስ ሳይሰጣት ዝም አለ። ትንሿ አይጥ አንበሳው ወጣችና የታሰሩበትን ገመድ በጥርሷ ቆራረጠችው። አንበሳውን ከታሰረበት አመለጠ። ትንሿ አይጥ ከልቧ አመሰገናት። ድሮ ይቅርታ የተደረገላት አይጥ በመሆኑ አንበሳ በጣም ተደሰተ። ልጆች ከዚህ ታሪክን ተማራችን አንድ ሰው አቅም የለው ወይም ደሃ ነው በማለት መናቅ ተገቢ አይደለም። ትንሿ አይጥ አንበሳን ከሞት አትርፈዋለች። በተጨማሪም አንድ ሰው ይቅርታ ከጠየቀ እንደ አንበሳው ይቅርታ ታደርጉለት ይገባል። ስለዚህ ለበደላችሁ ሰው ይቅርታ ስታደርጉለት ይቅርታውን ፈጣሪ እንደሚከፍላችሁ ተስፋ ልታደርጉ ይገባል። ልጆች ቻው ቻው።